እሺ ሰላም ጤና ይስጥልኝ እንዲናችሁ በጣም ወሳኝ መረጃ ይዤ መጥቻለሁኝ። ጃፓን ሀገር ሙሉ ነፃ የትምህርት እድል በኤምባሲው በኩል ተለቋል። ኔክስት ስኮላርሺፕ ይባላል። አሁን የምገኘው የዚህ የጃፓን ኤምባሲ የአዲስ አበባ የሚገኘው ጃፓን ኤምባሲ ዌብሳይት ላይ ነው። እንግዲህ እዚህ በግራ በኩል ኔክስት ጃፓኒዝ ገቨርንመንት ስኮላርሺፕ ይላል። እሱ ነው ማለት ነው። እሱም ስከፍተው ስኮላርሺፑ ኦልሬዲ እንትን መቀበል አመልካቾች መቀበሉን መጀመሩን ይገልጻል። ዴድላይኑ ፊት ለፊት ተጽፏል። ሜይ 30 2025 ነው። ኦልሞስት አንድ ወር አለ ማለት ነው። ከአሁን ስናየው ሜይ 30 2025 ነው ዴድላይኑ። ኔክስት ማለት የጃፓን የኤዱኬሽን የካልቸር የስፖርት የሳይንስና የቴክኖሎጂ ሚኒስቴር ነው። ስለዚህ ይሄ ሚኒስቴር መስሪያ ቤት ነው ማለት ነው የሚሰጠው። ሁለት አይነት ስኮላርሺፕ ነው ያለው። አንዱ በኤምባሲ በኩል ነው፣ አንዱ ደግሞ ዩኒቨርሲቲ ሪኮመንዴሽን ነው። ይሄንኛው በኤምባሲ በኩል ነው ማለት ነው። ይሄ ማለት ምን ማለት ነው? ኤምባሲው አጣርቶ ነው ማለት ነው እኛን ለኔክስት ወይ ደግሞ ለዚህ ለሚኒስቴር መስሪያ ቤቱ ሪኮመንድ የሚያደርገን። ስለዚህ ስኮላርሺፕ የሚሰጠው ማለት ነው ኔክስት ነው ማለት ነው። ለዚህ ነው ኔክስት ስኮላርሺፕ የተባለው። እንግዲህ ሶስት አይነት ኤሊጂብል ናሽናሊቲስ እዚህ ኢትዮጵያውያን ብቻ ናቸው አፕላይ ማድረግ የሚችሉት። ምክንያቱም በጃፓን ኢትዮጵያ የሚገኘው የጃፓን ኤምባሲ በኩል ስለሆነ ማለት ነው። የሌላ ሀገር ዜጎች ራሳቸው ሀገር በሚገኝ የጃፓን ኤምባሲ ነው አፕላይ ማድረግ የሚችሉት ማለት ነው። እንግዲህ ሶስት አይነት ስኮላርሺፖች አሉ። ለሪሰርች ስቱደንት የሚላለ ይሄኛው ማስተርስ እና ፒኤችዲ አፕላይ የሚያደርጉ ተማሪዎችን የሚመለከተው። ቀጥሎ ያለው አንደርግራድ ስቱደንት ፕሮግራም የሚላለ ዩኒቨርሲቲ አንደኛ ዓመት ያልተመረቁ አንደኛ ዓመት ሁለተኛ ዓመት ሶስተኛ ዓመት ያሉ ልጆች ኢቨን ሃይ ስኩል ላይ ያሉ ልጆች አንደርግራጁዌት ፕሮግራም ሄዶ መማር ከፈለጉ እሱን አፕላይ ማድረግ ይችላሉ ማለት ነው። ይሄኛው ከ12ኛ ክፍል ያሉ ልጆች አፕላይ ማድረግ የሚችሉት ነው። ሌላኛው ደግሞ ኮሌጅ ኦፍ ቴክኖሎጂ ስቱደንት ፕሮግራም የሚለው እንደ ቴክኒክ ስኩል አይነት ነው። በአብዛኛው እንግዲህ እኛ ሀገር ይሄ የመጀመሪያው ነው ማለት አፕላይ የምናደርገው። ቅድም እንደተናገርኩት ዴድላይኑ ፍራይዴ ሜይ 30 2025 ነው። በእጅ ወይ ደግሞ በኢሜይል አፕሊኬሽን መሙላት አይቻልም። ይህንኛው አፕሊኬሽን በደብዳቤ ነው የሚላከው በፖስታ ቤት ማለት ነው። ስለዚህ እዚህ ጋር አድሬሱ አለ። ኤምባሲ ኦፍ ጃፓን ካልቸር ኤንድ ፕሬስ ዲቪዥን ሜክስ ስኮላርሺፕ ተብሎ ፖስታ አድሬሳቸው 5650 በዚህ ነው ማለት የሚላከው። ስለዚህ እነሱ አይተው ይነግሩናል ማለት ነው። አቴንሽን መስጠት ያለብን ነጥቦች የተጠቀሱ አሉ እዚህ ጋር። ኮፒ ይቀበላሉ። እያንዳንዱን ዶክመንት ኮፒ ይቀበላሉ ማለት ኦሪጂናል መሆን ግዴታ የለበትም፣ ግን የዩኒቨርሲቲው ማተም ሊኖርበት ይገባል ማለት ነው። አለበለዚያ ዩኒቨርሲቲው እንደ ኦሪጂናል አየው። ትራንስክሪፕትም እንደዛ ነው። ስቱደንት ኮፒ ፋይን ነው፣ ግን ከኋላው ስታምፕ አስደርገን ኦተንቲኬት መደረግ አለበት ማለት ነው። ሌላኛው ሪኮመንዴሽን ሌተር ደግሞ 2 ሪኮመንዴሽን ሌተር ይላል። አይ ቲንክ 1-2 እሱን ቼክ እናደርገዋለን በኋላ። እሱም ቢሆን ግን ማተብና ፊርማ ሊኖረው ይገባል ማለት ነው ሪኮመንድ የሚያደርገን ሰው። ጋይድላይኑን ኬርፉሊ አንብቡት ይላል። ጋይድላይኑን እናነበዋለን አለ። ሰሚት የሚደረጉ ዶክመንቶች በሙሉ ስለማይመለሱ ኦሪጂናል ዶክመንቶችን በተሻለ መጠን ባንሰጥ የተሻለ ነው። ምክንያቱም እነሱ አይመልሱልንም ማለት ነው። ስለዚህ ኮፒው ላይ ኦሪጂናል ማተብ እያስደረግን በሰጥ የተሻለ ማለት ነው። ሌላኛው ታይፕ መደረግ አለበት። በእጅ የተጻፈ ጽሁፍ፣ በእጅ የተጻፈ አፕሊኬሽን ስለማይቀበሉ ማለት ኤ4 መሆን አለበት፣ ፖርትሬት መሆን አለበት። ሌላኛው ፎቶዎችንን ደግሞ በስቴፕላር ሳይሆን በግሉ በዩ ነገር ነው ማለት መጣበቅ ያለበት። ይሄ ነው ዶክመንት ስክሪኒንግ። ሰብሚሽኑ ሜይ 30 2025 ሆኖ እስከ ጁን ድረስ ጁን አጋማሽ ድረስ ይጨርሱና ፈተና ጁን ውስጥ ይኖራል ማለት ነው። ምንድነው ይሄ ዶክመንት ስክሪኒንጉን ያለፉ ሰዎች ብቻ ናቸው ለፈተና የሚጠሩት። ስለዚህ ሪሰርች ፕላን የዶክመንቱ ሁሉ ነገር የተሟላ መሆኑን እያንዳንዱ ነገር ያዩና ለፈተና ይጠራሉ ማለት ነው። ፈተናው ብዙ ከባድ አይደለም። በዋናነት እንግሊዝኛ፣ ሂሳብና ጃፓንኛ ነው። ግን ጃፓንኛም አልችልም ብሎ መፍራት አያስፈልግም። ጃፓንኛም የማይችሉ ልጆች ፈተናውን የጃፓንኛውን አይወስዱም፣ ወይ ደግሞ ቢወስዱ ምንም ሳይሞሉ ነው መልሰው የሚሰጡት ማለት ነው። ስለዚህ እንግሊዝኛና ሂሳብ ችሎታችንን የሚያውቁበት ነው። የዚህ ስኮላርሺፕ ትልቁ አድቫንቴጅ አይኤልቲኤስ ቶፍል ምናምን ይባል ነገር አለመፈለጉ ነው። ለምን? ራሳቸው እንግሊዝኛችን ቼክ ስለሚያደርጉ ማለት ነው። ከዛ የሪትን ኤግዛሚኔሽኑን ያለፉ ሰዎች ወደ ምን ያልፋሉ? ኢንተርቪው ይደረጋሉ ማለት ነው። ሞሮለስ ኢንተርቪው ስለ ሪሰርች ፕላን ምን አይነት ሪሰርች መስራት እንደምታስብ እና እንዴት ነው ለምሳሌ ከሀገር ወጥተህ ስትኖር ኑሮ አይከብድህም ወይ የሚሉ አንዳንድ ጥያቄዎች ሊኖሩ ይችላሉ። ብዙ ከባድ አይደለም። ፈተናውን ካለፋችሁ በተለይ መጀመሪያ ላይ ዶክመንት ስክሪኒንጉን ያለፈ ሰው ፈተናውን ማለፍ ይከብዳል ብዬ አላስብም። ቀላል ነው የሚሆነው ማለት ነው። አብዛኛውን ሰው የሚጥሉት ዶክመንት ስክሪኒንግ ጋር ስለሆነ ማለት ነው። ሌላኛው ሰከንድ ስክሪኒንግ የሚላለ ቶኪዮ ነው ኮንዳክት የሚደረገው ይላል። ይሄ እንግዲህ ኤምባሲው የራሱን ከጨረሰ በኋላ ቶኪዮ ልኮት ወደ ዋና ከተማ ልኮት እነሱ ደግሞ አይተው አክሰፕት ማድረጉን የመጨረሻውን ውጤት የሚያሳውቁበት ማለት ነው። ስለዚህ አሁን የመጀመሪያውን ሪሰርች ስቱደንት ፕሮግራም የሚለውን ስኮላርሺፕ ከፍተን እንየው። እንግዲህ ይህንን የሚመስለው ሜክስ ስኮላርሺፕ 2026 ኤምባሲ ሪኮመንዴሽን የሚላል ይላል። ሁሌ ይሄ ስኮላርሺፕ እንግዲህ
ኦኬ ሁለት አይነት ነው ያለው። አንዱ ኤፕሪል ላይ መድረስ ለሚፈልግ ሰው ነው። ሁለተኛው ደግሞ ኦክቶበር ላይ። አፕሊኬሽኑ ስሙ ትመርጣላችሁ። ኤፕሪል 2026 ነው መምጣት የምፈልገው፣ አይ ሴፕቴምበር ኦክቶበር ላይ ነው የምፈልገው ብሎ መሙላት ነው የሚመቻችሁን ጊዜ ማለት ነው። ከዛ እዚህ ጋር የተጠቀሱ እንትኖች ጋይድ ላይን የሚል አለ። እዛ ውስጥ ተዘርዝሯል እያንዳንዱ። ለምሳሌ የመጀመሪያው አፕሊኬሽን ጋይድ ላይኑ በጃፓንኛ አለ፣ በእንግሊዝኛ አለ። እስቲ የጃፓንኛውን የእንግሊዝኛውን ላወርደው። ሶሪ ይኸውና እየከፈተልኝ ያለው አፕሊኬሽን ጋይድ ላይኑ 12 ገጽ ነው ያለው። ስለ ፊልድ ኦፍ ስቴዲ፣ ኳሊፊኬሽን፣ ናሽናሊቲ፣ ኤጅ ቅድም እንዳልኳችሁ ከ1991 በኋላ የተወለደ ሰው መሆን አለበት፣ 35 ዓመት ያልሞላ ሰው ማለት ነው። አካዳሚክ ባክግራውንድ ኤዘር ማስተርስ ኦር ዶክተራል ኮርስ ይላል። ይህ ማለት መሙላት የምትፈልጉትን ነገር መማር የምትፈልጉትን ማስተርስ ከሆነ ማስተርስ ነው ማሩ፣ ፒኤችዲ ከሆነ ፒኤችዲ ነው ማሩ ብሎ ማስገባት ማለት ነው። ፒኤችዲ ማስተርስ ስንት ዓመት የተማረ ነው፣ ፒኤችዲ የሚማረው ደግሞ ስንት ዓመት የተማረ ነው የሚል አለ። ዝርዝር ነገሮች አሉ ማለት ነው። ቋንቋ አፕሊካንቱ ጃፓንኛ ለመማር ፈቃደኛ መሆን አለበት ይላል። ያው ከደረሳችሁ በኋላ እናንተ ናችሁ የምትወስኑት፣ ግን የቋንቋ ፍላጎትም መጥቀስ ይቻላል ማለት ነው። ጤነኛ መሆን አለበት። ጃፓን ውስጥ ደግሞ አራይቭ ማድረግ በተባለበት ቀን መድረስ ይችላለሁ ነው። እሱ የሚጠቀሱ ነገሮች አሉ። ስለ ቪዛ አለ። ቪዛ እንግዲህ ያው ስቱደንት ቪዛ ነው። ይሄ ብዙ አስቸግርም። በኤምባሲ በኩል ስለሆነ ፕሮሰሱን ካለፈ አንድ ሰው በቀላሉ ቪዛ ያገኛል። ይሁት ዝርዝር ነገሮቹን። ስኮላርሺፑ ማስተርስ ከሆነ 2 ዓመት ነው፣ ፒኤችዲ ከሆነ 3 ዓመት ነው። በ2 እና በ3 ዓመት ውስጥ ማለቅ አለበት ማለት ነው። የሚክስ ስኮላርሺፕ ጥሩ ጎኑ ማስተርስ ያገኘ ሰው ፒኤችዲ ኤክስቴንድ ማድረግ ይችላል። ሌላኛው ትራቭል ኤክስፔንስ ሁሉንም ሚክስድ ነው የሚችለው፣ ደርሶ መልስ አየር ትራንስፖርት ማለት ነው። ለትምህርት የሚያስፈልጉ ነገሮች በሙሉ ያው ይከፈላሉ። ከዛ ውጪ ስኮላርሺፑ ስንት ብር እንደሆነም ተጠቅሷል። ሬጉላር ስቱደንት 144,000 የን በወር ያገኛል ይላል። ፒኤችዲ ደግሞ ተማሪ ደግሞ 145,000 የን በወር ያገኛል ማለት ነው። 145,000 የን ማለት ኦልሞስት $1,000 አካባቢ ነው። በቂ ነው። ጃፓን ውስጥ በጣም በቂ ነው። በቂ ነው ብቻ ሳይሆን ይተርፋል። በዛ ላይ ተጨማሪ ስራ መስራት የሚፈልጉ ልጆች ደግሞ 28 ሰዓት በሳምንት መስራት ስለሚችሉ ተጨማሪ ገንዘብን ደግሞ ጊዜ ካላቸው ሜክ እያደረጉ ትምህርታቸውን ማር ይችላሉ ማለት ነው። እንግዲህ የተለያዩ ህግ ጥሰቶች ከፈጸማችሁ በእነኚህ ኬዞች ስኮላርሺፕ ሊቋረጥ ይችላል ይላል። ይሁት ይህንኛው ቅድም ያወራናቸው ፕሮሰሶች ናቸው። አፕሊኬሽን ፎርሙ ላይ ነው እንግዲህ አፕሊኬሽን ፎርሙ ቅድም እዚህ ጋር ከተጠቀሱት ይሄ ሁለተኛውን እሱንም ከፍተን እዚህ ጋር ሌላኛው ወሳኝ ነገር እንግዲህ ሰሚት የሚደረጉት አፕሊኬሽን ዶክመንቶች ምን ናቸው የሚሉ 9 ላይ ተጠቅሰዋል። እነሱ ወሳኝ ናቸው። የመጀመሪያው አፕሊኬሽን ፎርሙ ነው። አፕሊኬሽን ፎርሙን ዳውንሎድ አድርጎ መሙላት ነው። እዚህ አፕሊኬሽን ፎርም የሚል አለ። እሱን ዳውንሎድ አድርጎ መሙላት ነው። ብዙ የሚያስቸግር ነገር የለውም። ሌላኛው ፕሌስመንት ፕሪፈረንስ አፕሊኬሽን ፎርም የሚል አለ። ይሄ መማር የምትፈልጉትን ደረጃ፣ ትምህርት ፍላጎታችሁን፣ ዩኒቨርሲቲ የምትመርጡበት ምናምን ነው። ፕሮፌሰር ትመርጣላችሁ። ብዙ ከባድ አይደለም። ዩኒቨርሲቲ ውስጥ ገብታችሁ አድቫይዘር መምረጥ ትችላላችሁ። እሱን የምትሞሉበት ነው። ሌላኛው ፊልድ ኦፍ ስተዲ እንደ ሪሰርች ፕላን የሚል አለ። ሪሰርች ፕላናችሁና ፊልድ ኦፍ ስተዲ ለምሳሌ ሲቪል ኢንጂነር ከሆነ ሲቪል ኢንጂነር ነበርኩ እዚህ ምናምን ብሎ ባክግራውንዳችሁ ማሳወቅ ሲሆን፣ መስራት የምትፈልጉት ሪሰርች ደግሞ ያው ማሳወቅ ነው እዚህ ጋር። እሱም ብዙ የሚያስቸግር ነገር የለም። ቀጥሎ አካዳሚክ ትራንስክሪፕት ፎር ኦል አካዳሚክ ይርስ ኦፍ ዩኒቨርሲቲ አቴንድድ ይላል። ዩኒቨርሲቲ እያላችሁ እንግዲህ የነበራችሁ ነው። እሱም ሰሚት ማድረግ ነው። ይሄኛው አንድ ኦሪጂናል እና 2 ኮፒስ የሚለው ምንድን ነው? ለምሳሌ አፕሊኬሽን ፎርሙ ኦሪጂናል ፊርማ ምናምን ስላለው ነው አንድ ኦሪጂናል ነው። እሱን 2 ኮፒ ታስገባላችሁ ነው። ፕሌስመንት ፕሪፈረንስ ፎርሙ አንድ ኦሪጂናል ብቻ ነው፣ ኮፒ አይፈልግም ነው። እዚህ ጋር ያለው 0 እና 2 00ዎቹ ማለት ነው። ኤኒዌይ ሰርቲፊኬት ኦፍ ግራጁዌሽን ደግሞ ከዩኒቨርሲቲ ተመረቁ የነበራችሁ ነው። ኦሪጂናል ይላል። ኮፒ ላይ ማተብ ተደርጎበት ማለት ነው። እዚህ ጋር ደግሞ ኮፒ እሱ ማለት ነው። ከዛ ሪኮሜንዴሽን ሌተር ፍሮም አካዳሚክ አድቫይዘር ኦፍ ዘ ከረንት ኦር ላስት ዩኒቨርሲቲ አቴንድድ ከዩኒቨርሲቲያችሁ አድቫይዘራችሁ ከነበረ ሰው ደግሞ ሪኮሜንዴሽን ሌተር ማለት አይ ቲንክ አንድ ብቻ ነው። ስለዚህ ብዙ አስቸግር። ሜዲካል ሰርቲፊኬት ፎርም አላቸው። በዛ መሰረት ማስሞላት ነው። ሌላኛው ሪኮሜንዴሽን ሌተር ፍሮም ፕሬዘንት ኤምፕሎይ ሰራተኞች ከሆናችሁ ደግሞ ከሚያሰራችሁ ሰው እንትን መጻፍ ነው ሪኮሜንዴሽን ሌተር። ቀጥሎ የሚያስፈልገው እንግዲህ ፎቶግራፍ ነው ማለት ነው። ይሄ ነው። ዝርዝር ነገሮች የተጻፉ አሉ። ብዙ የሚያስቸግር ነገር የለውም። በጣም ቀላል ነው። ኦኬ ቀጥሎ ያለውን ለምሳሌ አፕሊኬሽን ፎርሙን ነው። እስቲ አሁን ደግሞ ቶሎ ብለን ያ አፕሊኬሽን ፎርሙ ይሄ ነው።
ስንት ገጽ ነው? 6 ገጽ አፕሊኬሽን ፎርም ነው። እዚህ ጋር ለምሳሌ የአያት ስም፣ የእናንተን ስም፣ ወንድ ከሆናችሁ ወንድ የሚለው ላይ ፒዲኤፉን ክሊክ ታደርጉት ራሱ ይሰራል። ክሊክ ታደርጉት ራሱ ምልክት ያደርግ ወንድ ከሆነ ወንድ፣ ያገባ፣ ፓስፖርት ነው፣ ጃፓኒዝ ናሽናሊቲ ያው ኖ መሆን አለበት። እዚህ ጋር ዴት ኦፍ በርዝ፣ ከረንት አድሬስ፣ እነኚህ ነገሮች በሙሉ ይሞላሉ። ለምሳሌ አሁን የምትኖርበት ቦታና የተወላችሁበት ሀገር አንድ አይነት ከሆነ ሴም አሳባፍ ብላችሁ ልታልፉት ትችላላችሁ። ይሄኛው ምንድነው የሚለው ሃቭ ዩ ቢን አዋርድ ጃፓኒዝ ኔክስት ስኮላርሺፕ፣ ከዚህ በፊት ያው ኖ የስ ካላችሁት ላይቀበላችሁ ይችላሉ። ያው ከዚህ በፊት አላችሁ ይላችሁ ነው የሚለው ማለት ነው። ከዛ ፕላይ የምታደርጉበት ሪሰርች ስቱደንት ነው ለምንድን ነው የሚለውን ትሞላላችሁ። ቀጥሎ እዚህ ጋር ከእንትን ጋር የተገናኘ ነው። ይሄ ከዚህ ጥያቄ የተገናኘ ነው። የስ ካላችሁት የት ነበር ዩኒቨርሲቲ ምናምን የሚል ዝርዝር ነገሮች ነው የሚጠይቀው። ይሄኛው ፓርት ያው አሁን አፕላይ ለሚያደርግ ሰው የሚያስፈልግ አይመስለኝም፣ ግን ቼክ አድርጉት። ሌላኛው ፕራይመሪ ኤዱኬሽን የትምህርት ቤቱን ስም፣ የት እንደሚገኝ፣ ከመቼ እስከ መቼ እንደሆነ ምናምን፣ ስንት ዓመት እንደተማራችሁ ራሱ እዚህ ጋር ካልኩሌት አድርገዋል አውቶማቲካሊ ማለት ነው። ስለዚህ 16 ዓመት የምትለዋን ያሟላል ወይስ አያሟላም ነው። አብዛኛው ያሟላል። 12 ዓመት ከአንደኛ እስከ 12 ክፍል ለምሳሌ 3 ዓመት ወይ 4 ዓመት ዩኒቨርሲቲ ስንለው 16ቱ ይመጣል ማለት ነው። ከዛ ፊልድ ኦፍ ስፔሻላይዜሽን እዚህ ፒዲኤፍ ላይ መጻፍ ይቻላል። ቢ አስ ዲቴል ኤንድ ስፔሲፊክ አስ ፖሲብል ይላል። እንግዲህ በደንብ ዘርዘር ነው። ሲቪል ኢንጂነሪንግ የተመረኩት ብቻ ሳይሆን ሲቪል ኢንጂነሪንግ ተመረተ ቴሲስ ላይ ይሄን ሰራን ይሄን አገኘን ብሎ ትንሽ ዘርዘር ያለ ነገር ቢኖረው ስለእናንተ ለማወቅ ይረዳችኋል ማለት ነው። የቃላት ብዛት አልተጠቀሱም እዚህ ላይ ግን ዘርዘር ለማድረግ ሞክሩ። ሌላኛው ታይትል ሳብጀክት ኦፍ ቡክስ፣ ቴሲስ ከጻፋችሁ የሆነ ፐብሊሽ አረጋችሁት ነገር ካለ ታይትሉን አስገቡ ነው የሚለው። ፐብሊሸሩን የት መቼ ፐብሊሽ እንደተደረገ እሱን አስገቡ ነው። የሪሰርች እንትናችሁን ለማወቅ ፈልገው ይመስለኛል። ወይ ደግሞ ነው ፈርስት ኮርስ ዩ ፕላቶ አንዴ ምን መማር የምትፈልገው ምንድን ነው ነው። ማስተርስ አፕላይ የምታደርጉ ማስተርስ፣ ዶክተር ከሆነ ዶክተር ብላችሁ ትሞላላችሁ። መቼ መድረስ ትችላላችሁ ጃፓን የሚል አለ። ይሄ ሁሉ አለ። ሌላኛው እዚህ ጋር የስራ ነው። ከዚህ እዚህ ድርጅት ሰርቻለሁ እንደዚህ አይነት ፖዚሽን ላይ ያላችሁ ማስገባባት ነው። ለምንድን ነው ኢንተረስትድ የሆንከው ጃፓን ለመማር ነው የሚለው። እንግዲህ የሆነ መልስ መስጠት ነው። ጃፓን በሪሰርች በቴክኖሎጂ በምናምን ያላትን ነገር አይቼ ሊሆን ይችላል። የሆነ ብቻ ጥሩ ምክንያት ሞክሩ። ጥሩ ለምሳሌ ጃፓንን ከልጅነት ጀምሮ የጃፓን አኒሜዎች በማየት ለጃፓን ያለኝ እንትን ከፍተኛ ነበረ፣ ሁሌ እጅ ብማር ብዬ አስብ ነበር ብሎ ትንሽ የሆነ ከታሪክ ከራሳችሁ እንትን ጋር ደግሞ ማገናኘት መልሱን የበለጠ እንትን ያደርጋል። ይሄ ነው ማለት ነው። ሌላኛው እዚህ ጋር ደግሞ ዋይ ዱ ዩ ቹዝ ጃፓን፣ ለትምህርት ደግሞ ጃፓንን ላመረትክ ነው። ቅድሙ ጃፓንን ኢንጂነርን ላመረትክ ነው። እዚህ ጋር ደግሞ ለትምህርት ለምሳሌ ጃፓን የትምህርት ስርዓት ምናምን እንድንል ፈልገው ነው የሚሆነው። ሌላኛው ዋት ካይንድ ኦፍ ቲንግስ ዱ ዩ ቲንክ ዩ ካን ኮንትሪቢዩት ቱ ጃፓን ኢን ዩር ሆም ካንትሪ ይላል። ከተመረክ በኋላ ለጃፓንና ለሀገርህ ምን ኮንትሪቢዩት ታደርጋለህ ነው የሚለው። ለምሳሌ አይ ዶንት ኖ እንግዲህ የተማርኩትን ትምህርት እንደዚህ ሪሰርቹ እንደዚህ በማድረግ ሀገሬ ላይ እናደርጋለሁ። ለጃፓን እስኩ ምን ኮንትሪቢዩት ታደርጋለህ ይላል። ለምሳሌ ጃፓን ድርጅቶች ደግሞ እዚህ ላይ መጥተው መስራት የሚፈልጉ ካሉ ከነሱ ጋር ኔትወርኪንግ መፍጠር ምናምን በላችሁ ልታስገባቡት ትችላላችሁ ማለት ነው። የጃፓንኛና የእንግሊዝኛ ቋንቋ ችሎታ ይጠይቃል። እዚህ ጋር ቋንቋ ከቻላችሁ ያው ይሄ እዚህ ጋር 3 ለምሳሌ ከ3 እስከ 0 ራሳችሁን ገምግሙ ነው የሚለው። ዝም ብላችሁ 3 2 3 ነው እያደረጋችሁ ጃፓንኛውን 0 በሉት ካላልቻላችሁ ማለት ነው። ሌላኛው ጂኤልፒቲ ይላል። ጂኤልፒቲ ጃፓን የቋንቋ ፈተና ነው። እሱ ያው ችግር የለውም የላችሁም። ቶፍል ግን ካላችሁ አስገቡት፣ ከሌለም ብዙ ችግር የለውም እሱ ማለት ነው። ሌላኛው እዚህ ጋር ያለውን እስቲ ይዩት። በአደጋ ጊዜ ተጠሪ ነው። ሚስታችሁን ከሆነ ወንድማችሁ፣ ልጃችሁን እሱ ማስገባባት ነው። ይሄው ነው ማለት አፕሊኬሽን ፎርም ብዙ ቀልባድ አይደለም። ይሄ ካለቀ በኋላ ቀጥሎ ደግሞ ያለው ምንድን ነው? አፕሊኬሽን ፎርም አልቋል። ፕሌስመንት ፕሪፈረንስ አፕሊኬሽን ፎርም። ይሄ ደግሞ ይሄ ፕሮፌሰር ምናምን መርጥበት ነው። ለምሳሌ ወንድ ከሆናችሁ ወንድ ምናምን የሚለውን ትሞላሉትና ፊልድ ኦፍ እንትን ዲቴይል ፊልድ ኦፍ ስተዲ ምን መማር እንደምፈልጉ በዝርዝር ጻፉት ይላል። ከዛ ዩኒቨርሲቲ ትመርጣላችሁ። እንግዲህ ኦንላይን ገብታችሁ በደንብ ዩኒቨርሲቲዎቹን እያቀርባችሁ ቶኪዮ ዩኒቨርሲቲ ከሆነ ቶኪዮ ነው። እንደዛ ብዙ ዩኒቨርሲቲዎች ስላሉ ከነሱ ውስጥ መምረጥ ነው። ምን አይነት ግራጁዌት ስኩል ነው? ኢንጂነሪንግ ግራጁዌት ስኩል ኦፍ ኢንጂነሪንግ፣ ግራጁዌት ስኩል ኦፍ ኢኮኖሚክስ፣ ግራጁዌት ስኩል ኦፍ ሰምቲንግ እያለ አለ። ይሄኛው ግራጁዌት ስኩል ነው። ከዛ እዛ ውስጥ ደግሞ አድቫይዘሩ ፕሮፌሰሩ ይሄ ነው ብላችሁ ትመርጣላችሁ። ፕሮፌሰሮቹን ለማወቅ እንግዲህ መጀመሪያ በሆነ መንገድ እንግዲህ ተጠቀሙ። ለምሳሌ ከዩኒቨርሲቲው ከተነሳችሁ ዩኒቨርሲቲ ገብታችሁ እዛ ውስጥ ያሉትን ፕሮፌሰሮች ቼክ ለማድረግ ሞክሩ። ከዛ ፕሮፌሰሩን ማናገር አይጠበቅባችሁ፣ ዝም ብላችሁ መምረጥ። ወይ ደግሞ ጥሩ ፔፐር ካያችሁና እዛ ፔፐር ላይ ያያችሁት ፕሮፌሰር ካለ እሱ ልታስቡ ትችላላችሁ። አይዶ ነው። በሆነ መንገድ ብቻ ፕሮፌሰሮቹን ሰርች አድርጓቸው። እያንዳንዱ ዩኒቨርሲቲ ዌብሳይት ላይ የፕሮፌሰሮቹ ስም ዝርዝር ስለሚኖር ማለት ነው። እሱን ካደረጋችሁ በኋላ 3 ነው። የመጀመሪያው ካልተቀበላችሁ ሁለተኛው ይቀበላችኋል ወይ ሶስተኛው ይቀበላችኋል ማለት ነው። ይሄን ለማድረግ ነው መጨረሻ ላይ አግሪ የምትላለች እሷን ፎርም
እዚህ ጋር ክሊክ አድርጎ እሷን ማስገባት ነው ማለት ነው። ሌላኛው ይሄኛው ካለቀ በኋላ አፕሊኬሽን ፎርም ብለናል። ፕሌስመንት አለ፣ ፊልድ ኦፍ ስተዲ ድምና ሪሰርች ፕላን የሚል አለ። ይሄኛው ደግሞ ምንድነው ያለው? ይሄኛው አንድ ገጽ ነው። ይሄኛውን ኮፒ አድርጉትና ወርድ ላይ መጻፍ ትችላላችሁ። ማለት ዘሴም እንትን ሆኖ እዚህ ጋር ስማችሁን የእናንተ የአያት ስም፣ የእናንተን ስም፣ የአባት ስም፣ ናሽናሊቲ፣ ፓስት ኢንድ ፕሬዘንት ፊልድ ኦፍ ስተዲ እስከዛሬ ድረስ ምን እንደተማራችሁ ነው የሚለው። እሱም እዚህ ጋር መጻፍ ነው። እንደዚህ ነበርኩኝ፣ ይሄን ተመራለሁ፣ ይሄን ሪሰርች ሰርቻለሁ ብሎ መጻፍ ነው። ከዛ ሪሰርች ኬንኪው ቴማ የሚል አለ። ሪሰርች ቲም ምንድነው ሪሰርች? ለምሳሌ ሶይል እንደዚህ ወይ ደግሞ ክላይሜት ከሆነ ወይ ደግሞ ሃውሲንግ የሆነ ብቻ ሪሰርች ቲማችሁን ታስገባላችሁ ማለት ነው። በዋናነት ወይ ሪሰርች ታይትሉን ማለት ነው። ይሄ ነው። ከዛ ሪሰርች ፕላናችሁ ምንድነው ነው። ሪሰርች ፕላን ምንድነው? እንዴት ነው ሪሰርች የምትጽፈው የሚሉትን ነገሮች ከቻት ጂፒቲም ከዲፕሲክም ጋር የምጠይቃችሁ በደንብ ግን የራሳችሁ ኦሪጂናል ነገር መሆን አለበት። ሌላኛው የጤና ነው። የጤናው ፓርት ራሱን የቻለ ፎርም አለ። ይሄን ፎርም ኮፒ አድርጋችሁ ለእንትን መስጠት ነው፣ ለአንድ ለሐኪም ቤት ማለት ነው፣ ለዶክተር መስጠት ነው። እሱ ቼክ እያደረገ ይሞላዋል ማለት ነው። እነኝን ሁሉ አስሞልቶ ፊርማ ምን አድርጎ ይሰጣችኋል። እሱኛውን በኋላ ከደብዳቤው ጋር እያይዛችሁ ሰሚት ታደርጋላችሁ ማለት ነው። ሪኮሜንዴሽን ሌተር ነው የመጨረሻው። ሪኮሜንዴሽን ሌተሩም አለ እዚህ ጋር አለ። ሪኮመንደሩ ስሙን ይጽፋል፣ ታይትሉን እንዴት እንደሚያውቃችሁ ይጽፋል። እነኚህ መሙላት ነው። ለምሳሌ ኬት ነው የምታውቀው፣ ምን አይነት ግንኙነት ነበራችሁ ከተማሪው ጋር የሚል እነኚህ ሞልቶ እሱ ፊርማ አድርጎ ማተብ አድርጎ ይሰጣችኋል፣ ወይ ለእናንተ ይልክላችኋል ነው የሚለው። ኖርማሊ በወረቀት በእጃችሁ ይህን ይሰጣችኋል አይልም። ምንድነው ሀሳቡ? እነሱ እንግዲህ እንደራሳቸው ሀገር ነው የሚያስቡት። ይቺን ወረቀት እናንተ ተሰጡትና እሱ ሞልቶ በደብዳቤ ውስጥ አድርጎ ለእናንተ እንደሚልክላችሁ፣ እናንተ ደግሞ እሱ የላከላችሁን ደብዳቤ ዋናው ትልቁ ደብዳቤ ውስጥ ካታችሁ ለኤምባሲ እንደምትልኩ ነው የሚያስቡት ማለት። ስለዚህ እንደዛ ቢሆን የተሻለ ነው። ለምሳሌ በእናንተ አድሬስ አድርጎ እንደላከላችሁ አድርጋችሁ በሆነች በማሸጊያ ውስጥ አድርጎ ልኮላችሁ፣ ከዛ እናንተ ደግሞ እሱን ለማትልካላችሁ ለኤምባሲ ትልካላችሁ ማለት ነው። እንደዚህ አይነት ሀሳብ ነው። ብዙ ከባድ የለውም። ከዛ እነኝኑ በሙሉ ሰብስቦ ወዴት ይላካል ማለት ነው? ወደ ኤምባሲው አድራሻ ይላካል ማለት መጀመሪያው ላይ ነው። ይሄን አድርጋችሁ ማለት እነሱ አይተው በኢሜል አድራሻችሁ ኮንታክት ያደርጓችኋል ማለት ነው። በጣም ቀላል ፕሮሰስ ነው። እነኚህን ጊዜ ሰጥቶ አፕላይ ማድረግ መስራት ነው። እስቲ የምትጠይቁት ነገር ካለ ኮሜንት ላይ ጻፉት። እኔም ደግሞ ማየውን ነገር ማቀውን ነገር ሼር ለማድረግ ሞክራለሁ። ጉድ ላክ